በቅድሚያ ለመላ የክርስትና እምነት ተከታዮች እንኳን ለግሮጎሮሳውያን የገና በዓል አደረሳችሁ እያለ ኢሳት መልካም ምኞቱን ይገልጻል። በባህር ዳርና በዙሪያው ባሉ ወረዳዎች ተይዘው ከታሰሩት መካከል በሺዎች የሚቆጠሩት ፍርድ ቤት ሳይቀርቡ ለወራት መታሰራቸው፣ በአፋር ክልል የተተከለው ራዳር መነሳቱ፣ የፉጋ ማህበረሰብ በመባል የሚጠሩትን ለማጥፋት ተቃርበዋል መባሉ፣ የ12 ዓመቱ ታዳጊ ኢትዮጵያዊ ለአውስትራሊያ ጠቅላይ ሚኒስትር የጻፈው ደብዳቤና የተሰጠው መልስ የሚሉት የዕለቱ አበይት ዜናው ርዕሳን ይሆናሉ። ጤና ይስጥልኝ ተመልካቾቻችንና አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። በባህር ዳርና በዙሪያው ባሉ ወረዳዎች ተይዘው ከታሰሩት መካከል በሺዎች የሚቆጠሩት ፍርድ ቤት ሳይቀርቡ ለወራት መታሰራቸው ታወቀ። ከነሐሴ 2008 ዓ.ም ጀምሮ በባህር ዳርና በዙሪያው ባሉ ወረዳዎች ማለትም በባህር ዳር ዙሪያ ጎንጂ፣ ቆለላ፣ ይልማና ዴንሳ፣ ሜጫ፣ አቸፈር፣ ባህር ዳርና ደራ ወረዳዎች ተይዘው ከታሰሩት ከ4000 በላይ ወጣቶች መካከል 1500 የሚሆኑት እስካሁን ድረስ ፍርድ ቤት ሳይቀርቡ ባህር ዳር ወይኒ ቤት ታስረው ለስቃይ እየተዳረጉ ነው። እስረኞቹ በከፍተኛ የውሃና ሕክምና ችግር እየተሰቃዩ መሆኑን የገለጸው ወኪላችን የቧንቧ ውሃ ማዳረስ ስላልተቻለ በቦቴ እየመጣና ማጠራቀሚያ ላይ እየተገለበጠ እንዲጠቀሙበት ይደረጋል። በሌላ በኩል ቀደም ብሎ በወልዲያና አካባቢው ባሉ ከተሞች ታፍሰው ከ1 እስከ 3 ወራት ታስረው የተለቀቁ ከ60 በላይ ዜጎች ታድሶ ሳይወስዱ ተለቋል በሚል እንደገና ሊታሰሩ መሆኑም ታውቋል። አንዳንድ አስቀድሞ መረጃው የደረሳቸው ወጣቶች ከአካባቢው ተሰውሯል። በቅርቡ የተለቀቁት ወደ 10,000 የሚጠጉ እስረኞች የአብዮታዊ ዲሞክራሲን ትምህርት ተምረው መመረቃቸውን በመንግስት የመገናኛ ብዙሃን ሲነገር ሰንብቷል። ቀደም ብሎ ታድሶ ሳይሰጣቸው የተፈቱትን መልሶ ለማሰር የሚደረገው እንቅስቃሴ በመላ ሀገሪቱ ተግባራዊ ይሁን አይሁን የታወቀ ነገር የለም። በአፋር ክልል የተተከለው ራዳር መነሳቱ ታወቀ። በቅርቡ በተለያዩ ሀገሪቱ ክፍሎች ውስጥ በሚሊዮን የሚቆጠር ገንዘብ ወጥቶባቸው ከተተከሉት ራዳሮች መካከል በአፋር ክልል ዱብቲ አካባቢ የተተከለው ራዳር ሳምንት ባልሞላ ጊዜ ውስጥ እንዲነቀል ተደርጓል። እርምጃው ለምን እንደተወሰደ ባይታወቅም ዘገባው በኢሳት ከተላለፈ በኋላ እንዲነሳ መደረጉ ምናልባትም ከመረጃው ከመውጣቱ ጋር የተያያዘ ሳይሆን እንደማይቀር ይገመታል። ከፍተኛ ገንዘብ ወጪ በማድረግ ገዢው ፓርቲ የተለያዩ ርቀት መቆጣጠሪያ መሳሪያዎችን እንዲሁም የጦር መሳሪያዎችን እያስገባ መሆኑን የሚደርሱን መረጃዎች ያመለክታሉ። በርካታ የሩሲያ መኮንኖች ወደ ሀገሪቱ ገብተው ምክር በመስጠት ላይ ሲሆኑ የመሳሪያ ተከላዎችን በእነዚህ መኮንኖች ክትትል የሚካሄድ መሆኑን መረጃዎች ያመለክታሉ። የፉጋ ማህበረሰብ እየተባሉ የሚጠሩትን ለማጥፋት ተቃርበዋል ተባለ። በደቡብ ክልል በአላባ ልዩ ዞን የሚገኝ የፉጋ ማህበረሰብ በሆኑት ከፍተኛ ለሆነ መገለልና መድሎ ተጋላጭ በመሆኑ እና ምንም አይነት የትምህርት የጤና ተደራሽነት በማጣቱ ወደ ማህበረሰባዊ በቀልና ጥላቻ የወለደው አመጽ ሊያመሩ እንደሚችሉ የፌዴሬሽን ምክር ቤት አስታወቀ። ምክር ቤቱ ባስጠናው ጥናት ኢህአዴግ እስካሁን ድረስ አገዛዙን ከተቆጣጠረበት ጊዜ አንስቶ ማህበረሰቡ የተካደ የተናቀና የተገፋ ሰውነትን ይዞ ከዜጎች ተነጥሎ እየኖረ ነው ብሏል። እነዚህ በካምባታ ዞን ዱራሜ ከተማ ነዋሪ የሆኑ የህብረተሰብ ክፍሎች ከሌላው ህብረተሰብ ተነጥሎ ኑሮ መስርቶ የሚገኙ ሲሆን ወደ ቤታቸው ለመድረስ ረጅም የእግር መንገድ መጓዝ፣ የመቃብር ስፍራ እንዲሁም ደን ማቋረጥ ግድ ይላል። እነዚህ የተገለሉት የህብረተሰብ ክፍሎች ፉጋ የሚል ስያሜ የተሰጣቸው ሲሆን ስያሜው አሉታዊ ትርጉም የያዘ ቢሆንም አሁንም ድረስ የፌዴሬሽን ምክር ቤትና የክልሉ ምክር ቤቶች የውርደት ስማቸውን አጽድቆ በፌደራል ሳይቀር መዝግቧቸው ይገኛሉ። በሸክላ ስራቸው የሚታወቁት ፉጋዎች በመባል የሚታወቁት እነኚህ የህብረተሰቡ ክፍሎች በሌሎች የአካባቢ ተወላጆች ዘንድ ከሰው በታች ተደርገው ይታያሉ። ቁጥራቸው በአሁኑ ወቅት ከ82 እስከ 95,000 እንደሚደርስ ይገመታል የሚለው ጥናቱ የሚኖሩበት የተወሰነ ቦታ የሌላቸውና አንዳቸውን ቤት ሰርተው የመሬት ባለቤት ሆነው መኖር ያልቻሉና የመሬት ባለቤትነታቸውን ጋር ያልተረጋገጠላቸው ጎስቋላ ዜጎች ናቸው ይላል። ፉጋዎች መሬታቸውን በየጊዜው እየተነጠቁ ብዙ ጊዜም በጫካ ውስጥ አሊያም ከሌሎች መሬት ተጠግተው ይኖራሉ። በየጊዜው ከቦታቸው ስለሚፈናቀሉም ሸክላ የሚሰሩበትን አፈር ለማግኘት እየተቸገሩ ህልውናቸው አደጋ ውስጥ ወድቋል።
በአካባቢያቸው ያሉ ሌሎችን ብሔረሰቦች ለፉጋዎች ምንም አይነት ክፍያ ሳይከፍሉ የተለያዩ ስራዎችን ያሰሯቸዋል። የሚሰጣቸውን ትዕዛዝ አሜን ብሎ ካልተቀበሉ ከሚኖሩበት ቀዬ ይፈናቀላሉ። ስለዚህም የሚታዘዙትን የጉልበት ስራ ለመስራት ይገደዳሉ። ከነዚህም ጋር ማህበራዊ መስተጋብር መፍጠር እንደማይቻል የሚጠቁመው ጥናቱ ድንገት መንገድ ላይ የሌላ ብሔር ተወላጅ ቢያገኙ እንኳ ከርቀት ክብርን በሚያጎላ መልኩ እየሰገዱ ሰላምታ ማቅረብ ግዴታቸው ነው። በሰርግ በለቅሶና ሌሎች ማህበራዊ ጉዳዮች ከሌሎች ጋር እኩል መቀመጥ አይችሉም። በረንዳ ላይ ከአንደኛው ጥግ ትራፊ ምግቦች እንዲመገቡ ይደረጋሉ። ሌሎች በሚጠጡበት እቃዎች እንዲጠጡም አይፈቀድላቸውም። በመሆኑም ውሃም ይሁን ሌሎችንም ነገሮች በቅጠል እንዲጠጡ ይገደዳሉ። የሚያስፈልጋቸውን ወጥተው ለመሸመት ቢሹ እንኳ ሻጩ ከእጃቸው ገንዘብ መቀበል ስለማይፈልግ ይቸገራሉ። የህዝብ ትራንስፖርት መጠቀምም አይችሉም። አንገታቸው ላይ ጣል ከሚያደርጓት የበግ ቆዳ ውጭ አልባሳት መጠቀምም አይፈቀድላቸውም። በደቡብ ክልል በዳውሮና በቦንጋ አካባቢ የሚገኘው መንጃ የተባለው የህብረተሰብ ክፍልም ተመሳሳይ መገለል ይደርስበታል። መንጃዎች እንደ ፉጋዎች ሁሉ ከሌላው ማህበረሰብ ተነጥሎ በጫካ ዙሪያ ይኖራሉ። ብዙ ጊዜም አድነው የሚመገቡ ሲሆን ከሌላው የተገለሉ የህብረተሰብ ክፍሎች በይበልጥ የተገፉ መሆናቸውን በሐዋሳ ዩኒቨርሲቲ መምህር የሆነችው ወይዘሪት ማጂ ኃይለማርያም በጥናት አረጋግጣለች። በዳውሮ አካባቢ ቁጥራቸው ከ11,000 የአካባቢ የሚሆኑ መንጃዎች ይኖራሉ። የሚኖሩት ከማህበረሰቡ ተነጥለው ከተራራ ጫፍ ላይ ወይም ከገደል ስር ነው። የብሔር ብሔረሰቦችን መብት አስከብር ያለው በማለት በየዓመቱ በቢሊዮን ብር ወጪ እያወጣ የብሔር ብሔረሰቦችን በዓል የሚያከብረው ህወሓት ኢህአዴግ በደቡብ ክልል ህልውናቸው በችግር ምክንያት እየጠፋ ያሉትን ማህበረሰቦች ለመታደግ ምንም ጥረት ሲያሳይ አይታይም። ይልቁንም የሰፈሩትበትን መሬት ለልማት በሚል እየነጠቀ በየጊዜው ህልውናቸው አደጋ ውስጥ እንዲወድቅ እያደረገ ነው። በሀገሪቱ ውስጥ ማንነታቸው ተረስቶ መሬታቸው ለልማት ይፈለጋል በሚል ህልውናቸው አደጋ ውስጥ የወደቁ በርካታ ብሔረሰቦች መኖራቸውን ዘጋቢያችን በሪፖርቱ ጠቅሷል። በደቡብ አፍሪካ ስኮትበርግ ከተማ የሚገኙ ኢትዮጵያውያን ከሀገሪቱ ዜጎች ጋር በጋራ በመቆም ራሳቸውን ለመከላከል እየሞከሩ ነው። ከደርባን በ76 ኪሎ ሜትር ርቀት ላይ በምትገኘው ስኮትበርግ ከተማ በምትገኝ መንደር ውስጥ 2 ወር ባልሞላ ጊዜ ውስጥ 4 ኢትዮጵያውያን ተገድለዋል። 8ቱ ደግሞ ቆስለዋል። 11 ሱቆችም ተዘርፈውባቸዋል። አንድ የደቡብ አፍሪካ ፖሊስም ተገድሏል። 5 ዘራፊዎችና ነፍሰ ገዳዮች በቁጥጥር ስር ከዋሉ በኋላ የዋስ መብታቸውን ለማስጠበቅ ፍርድ ቤት ቀርበው ነበር። ኢትዮጵያውያኑ ድርጊቱን ለማውገዝና ፍትህ እንዲሰጣቸው ለመጠየቅ ከአገሪቱ ዜጎች ጋር በጋራ ሰላማዊ ሰልፍ አድርገዋል። ኢትዮጵያውያኑ የንግድ ድርጅቶቻቸውን ዘግተው ተቃውሟቸውን ያሰሙ ሲሆን ፍርድ ቤቱ ጉዳዩን ለማየት ለጃንዋሪ 11 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ኢትዮጵያውያኑ ቀጠሮ መሰጠቱን ከሰሙ በኋላ ራሳቸውን እንዴት በጋራ መከላከል እንደሚችሉ ውይይት አድርጓል። በእለቱም ሁሉም ኢትዮጵያውያን ፍርድ ቤት ተገኝተው ተቃውሟቸውን እንዲገልጹ ውሳኔ ላይ ተደርሷል። በኢትዮጵያውያን ላይ የሚደርሰውን ተደጋጋሚ ጥቃት በተመለከተ የሀገሪቱ መንግስትም ሆነ የአፍሪካ ህብረት ትኩረት ሰጥቶ ሲከታተለው አይታይም። ቤተ እስራኤላውያን የሚደርስባቸውን ዘረኝነት በመቃወም ብሔራዊ ወታደራዊ አገልግሎትን ተቃወሙ። ቁጥራቸው 300 የሚሆኑ ቤተ እስራኤላውያን በተቋም ደረጃ በእስራኤል ውስጥ የሚደርስባቸውን ዘረኝነትና መገለል በመቃወም ወታደራዊ አገልግሎት ለመስጠት ፈቃደኛ አይደለንም ሲሉ ተቃውሞ አድርገዋል። ቤተ እስራኤላውያኑ በእስራኤል መንግስት መስሪያ ቤቶች በወታደራዊና ፖሊስ ተቋማት ውስጥ መገለል እንደሚደርስባቸው ተናግረዋል። ከነዚህ 300 ኢትዮ እስራኤላዊ አይሁዶች በወታደራዊ አገልግሎት በተለያዩ ኃላፊነት ቦታዎች ላይ ያገለግሉ የነበሩ ናቸው። የአውስትራሊያ የውጭ ጉዳይ መስሪያ ቤት ለ12 ዓመቱ ታዳጊ ኢትዮጵያዊ አውስትራሊያዊ ደብዳቤ መልስ ሰጠ። የ12 ዓመቱ ታዳጊ ኢዮስያስ መላኩ በኢትዮጵያ ውስጥ እየደረሰ ያለውን ከፍተኛ የሰብአዊ መብት ጥሰትና ግድያ፣ አፈናና እስራት የአውስትራሊያ መንግስት እንዲያወግዝ እንዲሁም በአገዛዙ ላይ እርምጃ እንዲወስድም የሚጠይቅ በድምጽ የተቀረጸ መልእክት ለአገሪቱ ጠቅላይ ሚኒስትር ማልኮም ተርንበርል ካስተላለፉ በኋላ የጠቅላይ ሚኒስትሩ ቢሮ ደብዳቤውን ለሀገሪቱ የውጭ ጉዳይ ሚኒስትር ጁሊየ ቢሾፕ ማስተላለፉን የሚመለከት ምላሽም ተልኮለታል። የውጭ ጉዳይ መስሪያ ቤቱ በሰጠው ምላሽ በአዲስ አበባ ያለው የአውስትራሊያ ኤምባሲ በኢትዮጵያ ውስጥ ሲካሄድ የነበረውን ተቃውሞ አለመረጋጋት በትኩረት እየተከታተለው መሆኑንም ጠቅሷል። በአገሪቱ የታወጀው የአስቸኳይ ጊዜ አዋጅም እንዳሳሰበው ገልጿል። የአውስትራሊያ መንግስት የኢትዮጵያ የጸጥታ ኃይሎች ስለሚፈጽሙት ግድያ፣ እስርና ማንገላታት በደንብ እንደሚያውቅ በደብዳቤው ጠቅሶ የሚፈጸመው የሰብአዊ መብት ጥሰቶችን በማንሳት በቀጥታ
ከኢትዮጵያ መንግስት ባለስልጣናት ጋር በየጊዜው እንደሚነጋገርበት አክሏል። አውስትራሊያ የኢትዮጵያ መንግስት ለህግ የበላይነት እንዲገዛ እንዲሁም ማንኛውንም ሰብአዊ መብቶችን እንዲያከብር ዜጎች ሀሳባቸውን በነፃ እንዲገልጹና በነፃነት እንዲሰባሰቡ መወቶቱን እንደሚቀጥል የውጭ ጉዳይ መስሪያ ቤቱ በደብዳቤው ገልጿል። የታዋቂዋ የሰብአዊ መብት ተሟጋች የወይዘሮ ሀና ለገሰ ልጅ የሆነው ኢዮስያስ የ6ኛ ክፍል ተማሪ ነው። ኢዮስያስ በደብዳቤው እናቱና እሱ በኢትዮጵያ የሚደርሰውን ጅምላ ፍጅት እንዲቆም በየዕለቱ እንደሚጸልዩ ገልጿል። የአንድ ሀገር መሪ የሚንከባከብ የተማረ ሰዎችን የሚያከብርና ጎበዝ መሆን ቢኖርበትም በኢትዮጵያ ያለው ሁኔታ ግን የዚህ ተቃራኒ ነው የሚለው ኢዮስያስ የአውስትራሊያ መንግስትና ጠቅላይ ሚኒስትሩ ከኢትዮጵያን ጎን በመቆም በአገሪቱ የሚደርሰውን ፍጅት እንዲያስቆሙ ጠይቆ ነበር። Unfortunately, several of the many being killed are currently close relatives of mine, my 2 siblings and my parents. It greatly troubles me and the rest of my family to have to go to sleep knowing that many of our relatives won't have a night. We, on behalf of all those who wish for a better future, ask you to do anything in your power to end the genocide in Ethiopia. Please, do something. በጥቁር ባህር የተከሰከሰውን የሩሲያን አውሮፕላን ለማግኘት የሚደረገው ፍለጋ በተጠናከረ መንገድ ቀጥሏል። ደረጃ አብቶል ዝርዝር ይኖረዋል። የተገባደደው ሳምንት ለሩሲያ ጥቁር ሳምንት ሆኖ ነው ያለፈው። በሳምንቱ መጀመሪያ ዋዜማ ላይ የ62 ዓመቱ የቱርክ አምባሳደሯ አንካራ ውስጥ የስዕል ኤግዚቢሽን ላይ ንግግር እያደረጉ ሳለ ከኋላቸው የ22 ዓመቱ የቱርክ ፖሊስ አባል በተኮሰባቸው 8 ጥይቶች ተመተው እስከ ወዲያኛው አሸለሙ። የአምባሳደር አንድሬይ ሞት የዓለም አቀፉ ማህበረሰብ አጀንዳ በሆነበትና የቭላድሚር ፑቲንን አስተዳደር ቁጣ ባቀጣጠለበት በጥቂት ቀናት ውስጥ የክሪምሊንን ጆሮ ጭው የሚያደርግ ሌላ መርዶ ተሰማ። በአመዛኙ የወታደራዊ ኦርኬስትራ ሙዚቃ አባላትን ጨምሮ 92 ወታደሮችን አሳፍሮ ይጓዝ የነበረ ወታደራዊ አውሮፕላኗ በጥቁር ባህር ላይ ተከሰከሰ። እንደ ቢቢሲ ዘገባ የአውሮፕላኑን ስብርባሪ ለማግኘት ፍለጋው 24 ሰዓት ሙሉ ያለማቋረጥ በዘመቻ መልክ እየተካሄደ ይገኛል። በጀቶች በሄሊኮፕተሮችና በመርከቦች በመታገዝ የጦር አውሮፕላኑ ወድቋል በተባለበት በሶቺ አቅራቢያ እየተካሄደ ባለው በዚህ የፍለጋ ዘመቻ 3500 ሰዎች ተሳታፊ ሆነዋል። ቲዩ-154 የተሰኘው የሩሲያ የጦር ጀት ጥቁር ባህር ላይ የተከሰከሰው ባለፈው እሁድ በሶሪያ ተሰማርቶ ለሚገኘው የሩሲያ ጦር የሙዚቃ ዝግጅት የሚያቀርቡ ወታደራዊ የኦርኬስትራ አባላትንና ጋዜጠኞችን ይዞ ወደ ሶሪያ ሲያመራ ነው። በአውሮፕላን ውስጥ የነበሩ ሁሉም ሰዎች ሞተዋል ተብሎ የተገመተ ሲሆን አደጋው በተከሰተ ማግስት በሩሲያ ብሔራዊ የሐዘን ቀን ታውጇል። 139 ዋናተኞችን ጨምሮ ሌሊት ጭምር በሶስት ፈረቃ ተከፍለው ፍለጋ ላይ የተሰማሩት ቡድኖች ለደቂቃ ያህል ሳያቋርጡ በዘመቻው መቀጠላቸውን የሩሲያ መከላከያ ሚኒስቴር ቃል አቀባይ ሜጀር ጀነራል ኢጎር ኮናሼርኮቭ ዛሬ በሰጡት ጋዜጣዊ መግለጫ ገልጸዋል። ዘመቻው ከተጀመረ አንስቶ የ11 ሟቾች አስከሬንና የአውሮፕላን ስብርባሪ አካል መገኘታቸውንም ቃል አቀባዩ አመልክተዋል። በምሽት እየተደረገ ላለው የፍለጋ ዘመቻ ኃይሉ ከፍተኛ የሆነ የመብራት ኃይል ጥቅም ላይ የዋለ ሲሆን 4 ስኩዌር ማይል ይሸፍን የነበረው የፍለጋ ቦታም እንዲሰፋ መደረጉን ቃል አቀባዩ ተናግረዋል። ከተገኙት አስከሬኖች ውስጥም 10ና 86 የአውሮፕላኑ ስብርባሪዎች ለምርመራ ሞስኮ መግባታቸውን ሜጀር ጀነራሉ አመልክተዋል። የሩሲያ ትራንስፖርት ሚኒስትር ማክሲም ስኮሎቭ በሰጡት መግለጫ ለአውሮፕላኑ መከስከስ ምክንያቱ ሽብርተኝነት ነው የሚያሰኝ እንዳልሆነ ጠቁመዋል። መርማሪዎች በሰጡት ፍንጭ ያደጋው መንስኤ ወይ የአብራሪው ስህተት አሊያም የአውሮፕላኑ የቴክኒክ ችግር ላይ ሊሆን እንደሚችል ነው የተመለከተው። እንደ ትራንስፖርት ሚኒስትሩ ገለጻ ከሞስኮ የተነሳው አውሮፕላን ሶች ላይ ያረፈው ነዳጅ ለመቅዳት ነበር። ይሁንና አውሮፕላኑ ላታኪያ ወደ ተሰኘችው የሶሪያ ከተማ ለማቅናት ከዱቺ አደር አውሮፕላን ማረፊያ ከተነሳ ከ2 ደቂቃ በኋላ ከራዳር ውጭ መሆኑን የመከላከያ ሚኒስትሩ ቃል አቀባይ ተናግረዋል። በአየር ትራፊክ ተቆጣጣሪዎችና በአውሮፕላኑ መካከል የተደረገውና በሩሲያ ሚዲያዎች የቀረበው የመጨረሻው ቃለ ምልልስ ምንም አይነት ችግር መኖሩን አያመለክትም ወይም ፍንጭ አይሰጥም። አብራሪው ልምድ ያለው አውሮፕላኑን ባለፈው መስከረም ወር ተገቢው እድሳት እንደተደረገለት የተገለጸ ሲሆን ያደጋው መንስኤ ምን ሊሆን እንደሚችል እየተደረገ ያለው ምርመራ መቀጠሉን ከመከላከያ ሚኒስትሩ ቃል አቀባይ መግለጫ ለመረዳት ተችሏል። ለኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ለተጠናቀረው ዘገባ ደረጀ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን የዕለቱ ዜና ይህንን ይመስል ነበር። ከቀሪው የኢሳት ዝግጅት ጋር መልካም ቆይታ
ሊታሰሩ መሆኑም ታውቋል። አንዳንድ አስቀድሞ መረጃው የደረሳቸው ወጣቶች ከአካባቢው ተሰውሯል። በቅርቡ የተለቀቁት ወደ 10,000 የሚጠጉ እስረኞች የአብዮታዊ ዲሞክራሲን ትምህርት ተምረው መመረቃቸውን በመንግስት የመገናኛ ብዙሃን ሲነገር ሰንብቷል። ቀደም ብሎ ታድሶ ሳይሰጣቸው የተፈቱትን መልሶ ለማሰር የሚደረገው እንቅስቃሴ በመላ ሀገሪቱ ተግባራዊ ይሁን አይሁን የታወቀ ነገር የለም። በአፋር ክልል የተተከለው ራዳር መነሳቱ ታወቀ። በቅርቡ በተለያዩ ሀገሪቱ ክፍሎች ውስጥ በሚሊዮን የሚቆጠር ገንዘብ ወጥቶባቸው ከተተከሉት ራዳሮች መካከል በአፋር ክልል ዱብቲ አካባቢ የተተከለው ራዳር ሳምንት ባልሞላ ጊዜ ውስጥ እንዲነቀል ተደርጓል። እርምጃው ለምን እንደተወሰደ ባይታወቅም ዘገባው በኢሳት ከተላለፈ በኋላ እንዲነሳ መደረጉ ምናልባትም ከመረጃው ከመውጣቱ ጋር የተያያዘ ሳይሆን እንደማይቀር ይገመታል። ከፍተኛ ገንዘብ ወጪ በማድረግ ገዢው ፓርቲ የተለያዩ ርቀት መቆጣጠሪያ መሳሪያዎችን እንዲሁም የጦር መሳሪያዎችን እያስገባ መሆኑን የሚደርሱን መረጃዎች ያመለክታሉ። በርካታ የሩሲያ መኮንኖች ወደ ሀገሪቱ ገብተው ምክር በመስጠት ላይ ሲሆኑ የመሳሪያ ተከላዎችን በእነዚህ መኮንኖች ክትትል የሚካሄድ መሆኑን መረጃዎች ያመለክታሉ። የፉጋ ማህበረሰብ እየተባሉ የሚጠሩትን ለማጥፋት ተቃርበዋል ተባለ። በደቡብ ክልል በአላባ ልዩ ዞን የሚገኝ የፉጋ ማህበረሰብ በሆኑት ከፍተኛ ለሆነ መገለልና መድሎ ተጋላጭ በመሆኑ እና ምንም አይነት የትምህርት የጤና ተደራሽነት በማጣቱ ወደ ማህበረሰባዊ በቀልና ጥላቻ የወለደው አመጽ ሊያመሩ እንደሚችሉ የፌዴሬሽን ምክር ቤት አስታወቀ። ምክር ቤቱ ባስጠናው ጥናት ኢህአዴግ እስካሁን ድረስ አገዛዙን ከተቆጣጠረበት ጊዜ አንስቶ ማህበረሰቡ የተካደ የተናቀና የተገፋ ሰውነቱን ይዞ ከዜጎች ተነጥሎ እየኖረ ነው ብሏል። እነዚህ በካምባታ ዞን ዱራሜ ከተማ ነዋሪ የሆኑ የህብረተሰብ ክፍሎች ከሌላው ህብረተሰብ ተነጥሎ ኑሮ መስረት መቀበል ስለማይፈልግ ይቸገራሉ። የህዝብ ትራንስፖርት መጠቀምም አይችሉም። አንገታቸው ላይ ጣል ከሚያደርጓት የበግ ቆዳ ውጭ አልባሳት መጠቀምም አይፈቀድላቸውም። በደቡብ ክልል በዳውሮና በቦንጋ አካባቢ የሚገኘው መንጃ የተባለው የህብረተሰብ ክፍልም ተመሳሳይ መገለል ይደርስበታል። መንጃዎች እንደ ፉጋዎች ሁሉ ከሌላው ማህበረሰብ ተነጥሎ በጫካ ዙሪያ ይኖራሉ። ብዙ ጊዜ አድነው የሚመገቡ ሲሆን ከሌላው የተገለሉ የህብረተሰብ ክፍሎች በይበልጥ የተገፉ መሆናቸውን በሐዋሳ ዩኒቨርሲቲ መምህር የሆነችው ወይዘሪት ማጂ ኃይለማርያም በጥናት አረጋግጣለች። በዳውሮ አካባቢ ቁጥራቸው ከ11,000 የአካባቢ የሚሆኑ መንጃዎች ይኖራሉ። የሚኖሩት ከማህበረሰቡ ተነጥለው ከተራራ ጫፍ ላይ ወይም ከገደል ስር ነው። የብሔር ብሔረሰቦችን መብት አስከብር ያለው በማለት በየአመቱ በቢሊዮን ብር ወጪ እያወጣ የብሔር ብሔረሰቦችን በዓል የሚያከብረው ህወሓት ኢህአዴግ በደቡብ ክልል ህልውናቸው በችግር ምክንያት እየጠፋ ያሉትን ማህበረሰቦች ለመታደግ ምንም ጥረት ሲያሳይ አይታይም። ይልቁንም የሰፈሩትበትን መሬት ለልማት በሚል እየነጠቀ በየጊዜው ህልውናቸው አደጋ ውስጥ እንዲወድቅ እያደረገ ነው። በሀገሪቱ ውስጥ ማንነታቸው ተረስቶ መሬታቸው ለልማት ይፈለጋል በሚል ህልውናቸው አደጋ ውስጥ የወደቁ በርካታ ብሔረሰቦች መኖራቸውን ዘጋቢያችን በሪፖርቱ ጠቅሷል። በደቡብ አፍሪካ ስኮትበርግ ከተማ የሚገኙ ኢትዮጵያውያን ከሀገሪቱ ዜጎች ጋር በጋራ በመቆም ራሳቸውን ለመከላከል እየሞከሩ ነው። ከደርባን በ76 ኪሎ ሜትር ርቀት ላይ በምትገኘው ስኮትበርግ ከተማ በምትገኝ መንደር ውስጥ 2 ወር ባልሞላ ጊዜ ውስጥ 4 ኢትዮጵያውያን ተገድለዋል። 8ቱ ደግሞ ቆስለዋል። 11 ሱቆችም ተዘርፈውባቸዋል። አንድ የደቡብ አፍሪካ ፖሊስም ተገድሏል። 5 ዘራፊዎችና ነፍሰ ገዳዮች በቁጥጥር ስር ከዋሉ በኋላ የዋስ መብታቸውን ለማስጠበቅ ፍርድ ቤት ቀርበው ነበር። ኢትዮጵያውያኑ ድርጊቱን ለማውገዝና ፍትህ እንዲሰጣቸው ለመጠየቅ ከአገሪቱ በቅድሚያ ለመላ የክርስትና እምነት ተከታዮች እንኳን ለግሮጎሮሳውያን የገና በዓል አደረሳችሁ እያለ ኢሳት መልካም ምኞቱን ይገልጻል። በባህር ዳርና በዙሪያው ባሉ ወረዳዎች ተይዘው ከታሰሩት መካከል በሺዎች የሚቆጠሩት ፍርድ ቤት ሳይቀርቡ ለወራት መታሰራቸው፣ በአፋር ክልል የተተከለው ራዳር መነሳቱ፣ የፉጋ ማህበረሰብ በመባል የሚጠሩትን ለማጥፋት ተቃርበዋል መባሉ፣ የ12 ዓመቱ ታዳጊ ኢትዮጵያዊ ለአውስትራሊያ ጠቅላይ ሚኒስትር የጻፈው ደብዳቤና የተሰጠው መልስ የሚሉት የዕለቱ አበይት ዜናው ርዕሳን ይሆናሉ። ጤና ይስጥልኝ ተመልካቾቻችን፣ አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። በባህር ዳርና በዙሪያው ባሉ ወረዳዎች ተይዘው ከታሰሩት መካከል በሺዎች የሚቆጠሩት ፍርድ ቤት ሳይቀርቡ ለወራት መታሰራቸው ታወቀ።
ከናሴ 2008 ዓ.ም ጀምሮ በባህር ዳርና በዙሪያው ባሉ ወረዳዎች ማለትም በባህር ዳር ዙሪያ ጎንጂ፣ ቆለላ፣ ይልማና ዴንሳ፣ ሜጫ፣ አቸፈር፣ ባህር ዳርና ደራ ወረዳዎች ተይዘው ከታሰሩት ከ4000 በላይ ወጣቶች መካከል 1500 የሚሆኑት እስካሁን ድረስ ፍርድ ቤት ሳይቀርቡ ባህር ዳር ወይኒ ቤት ታስረው ለስቃይ እየተዳረጉ ነው። እስረኞቹ በከፍተኛ የውሃና ሕክምና ችግር እየተሰቃዩ መሆኑን የገለጸው ወኪላችን የቧንቧ ውሃ ማዳረስ ስላልተቻለ በቦቴ እየመጣና ማጠራቀሚያ ላይ እየተገለበጠ እንዲጠቀሙበት ይደረጋል። በሌላ በኩል ቀደም ብሎ በወልዲያና አካባቢው ባሉ ከተሞች ታፍሰው ከ1 እስከ 3 ወራት ታስረው የተለቀቁ ከ60 በላይ ዜጎች ታድሶ ሳይወስዱ ተለቋል በሚል የሚገኙ ሲሆን ወደ ቤታቸው ለመድረስ ረጅም የእግር መንገድ መጓዝ፣ የመቃብር ስፍራ እንዲሁም ደን ማቋረጥ ግድ ይላል። እነዚህ የተገለሉት የህብረተሰብ ክፍሎች ፉጋ የሚል ስያሜ የተሰጣቸው ሲሆን ስያሜው አሉታዊ ትርጉም የያዘ ቢሆንም አሁንም ድረስ የፌዴሬሽን ምክር ቤትና የክልሉ ምክር ቤቶች የውርደት ስማቸውን አጽድቆ በፌደራል ሳይቀር መዝግቧቸው ይገኛሉ። በሸክላ ስራቸው የሚታወቁት ፉጋዎች በመባል የሚታወቁት እነኚህ የህብረተሰቡ ክፍሎች በሌሎች የአካባቢ ተወላጆች ዘንድ ከሰው በታች ተደርገው ይታያሉ። ቁጥራቸው በአሁኑ ወቅት ከ82 እስከ 95 ሺህ እንደሚደርስ ይገመታል የሚለው ጥናቱ የሚኖሩበት የተወሰነ ቦታ የሌላቸውና አንዳቸውን ቤት ሰርተው የመሬት ባለቤት ሆነው መኖር ያልቻሉና የመሬት ባለቤትነታቸውን ያልተረጋገጠላቸው ጎስቋላ ዜጎች ናቸው ይላል። ፉጋዎች መሬታቸውን በየጊዜው እየተነጠቁ ብዙ ጊዜም በጫካ ውስጥ አሊያም ከሌሎች መሬት ተጠግተው ይኖራሉ። በየጊዜው ከቦታቸው ስለሚፈናቀሉም ሸክላ የሚሰሩበትን አፈር ለማግኘት እየተቸገሩ ህልውናቸው አደጋ ውስጥ ወድቋል። በአካባቢያቸው ያሉ ሌሎችን ብሔረሰቦች ለፉጋዎች ምንም አይነት ክፍያ ሳይከፍሉ የተለያዩ ስራዎችን ያሰሯቸዋል። የሚሰጣቸውን ትዕዛዝ አሜን ብሎ ካልተቀበሉ ከሚኖሩበት ቀዬ ይፈናቀላሉ። ስለዚህም የሚታዘዙትን የጉልበት ስራ ለመስራት ይገደዳሉ። ከነዚህም ጋር ማህበራዊ መስተጋብር መፍጠር እንደማይቻል የሚጠቁመው ጥናቱ ድንገት መንገድ ላይ የሌላ ብሔር ተወላጅ ቢያገኙ እንኳ ከርቀት ክብርን በሚያጎላ መልኩ እየሰገዱ ሰላምታ ማቅረብ ግዴታቸው ነው። በሰርግ በለቅሶና ሌሎች ማህበራዊ ጉዳዮች ከሌሎች ጋር እኩል መቀመጥ አይችሉም። በረንዳ ላይ ከአንደኛው ጥግ ትራፊ ምግቦች እንዲመገቡ ይደረጋሉ። ሌሎች በሚጠጡበት ዕቃዎች እንዲጠጡም አይፈቀድላቸውም። በመሆኑም ውሃም ይሁን ሌሎችንም ነገሮች በቅጠል እንዲጠጡ ይገደዳሉ። የሚያስፈልጋቸውን ወጥተው ለመሸመት ቢሹ እንኳ ሻጩ ከእጃቸው ገንዘብ ዜጎች ጋር በጋራ ሰላማዊ ሰልፍ አድርገዋል። ኢትዮጵያውያኑ የንግድ ድርጅቶቻቸውን ዘግተው ተቃውሟቸውን ያሰሙ ሲሆን ፍርድ ቤቱ ጉዳዩን ለማየት ለጃንዋሪ 11 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ኢትዮጵያውያኑ ቀጠሮ መሰጠቱን ከሰሙ በኋላ ራሳቸውን እንዴት በጋራ መከላከል እንደሚችሉ ውይይት አድርጓል። በእለቱም ሁሉም ኢትዮጵያውያን ፍርድ ቤት ተገኝተው ተቃውሟቸውን እንዲገልጹ ውሳኔ ላይ ተደርሷል። በኢትዮጵያውያን ላይ የሚደርሰውን ተደጋጋሚ ጥቃት በተመለከተ የሀገሪቱ መንግስትም ሆነ የአፍሪካ ህብረት ትኩረት ሰጥቶ ሲከታተለው አይታይም። ቤተ እስራኤልን የሚደርስባቸውን ዘረኝነት በመቃወም ብሔራዊ ወታደራዊ አገልግሎትን ተቃወሙ። ቁጥራቸው 300 የሚሆኑ ቤተ እስራኤላውያን በተቋም ደረጃ በእስራኤል ውስጥ የሚደርስባቸውን ዘረኝነትና መገለል በመቃወም ወታደራዊ አገልግሎት ለመስጠት ፈቃደኛ አይደለንም ሲሉ ተቃውሞ አድርገዋል። ቤተ እስራኤላውያኑ በእስራኤል መንግስት መስሪያ ቤቶች በወታደራዊና ፖሊስ ተቋማት ውስጥ መገለል እንደሚደርስባቸው ተናግረዋል። ከነዚህ 300 ኢትዮ እስራኤላዊ አይሁዶች በወታደራዊ አገልግሎት በተለያዩ ኃላፊነት ቦታዎች ላይ ያገለግሉ የነበሩ ናቸው። የአውስትራሊያ የውጭ ጉዳይ መስሪያ ቤት ለ12 ዓመቱ ታዳጊ ኢትዮጵያዊ አውስትራሊያዊ ደብዳቤ መልስ ሰጠ። የ12 ዓመቱ ታዳጊ ኢዮስያስ መላኩ በኢትዮጵያ ውስጥ እየደረሰ ያለውን ከፍተኛ የሰብአዊ መብት ጥሰትና ግድያ፣ አፈናና እስራት የአውስትራሊያ መንግስት እንዲያወግዝ እንዲሁም በአገዛዙ ላይ እርምጃ እንዲወስድም የሚጠይቅ በድምጽ የተቀረጸ መልእክት ለአገሪቱ ጠቅላይ ሚኒስትር ማልኮም ተርንበርል ካስተላለፉ በኋላ የጠቅላይ ሚኒስትሩ ቢሮ ደብዳቤውን ለሀገሪቱ የውጭ ጉዳይ ሚኒስትር ጁሊየ ቢሾፕ ማስተላለፉን የሚመለከት ምላሽም ተልኮለታል። የውጭ ጉዳይ መስሪያ ቤቱ በሰጠው ምላሽ በአዲስ አበባ ያለው የአውስትራሊያ ኤምባሲ በኢትዮጵያ ውስጥ ሲካሄድ የነበረውን ተቃውሞ